እሺ ዛሬ አንድ ማወቅ ያለባችሁን ነገር ልንገራችሁ። እዚህ ጋር 172 ሺህ ብር የሰራሁበት ሚስጥር ነው የምነግራችሁ። እዚህ ጋር ማወቅ ያለባችሁ አንድ ነገር፣ እዚህ ጋር ለምሳሌ እኔ ከረንትሊ የቀረኝ 2 ኦርደር ሲሆን እሱም አጠቃላይ የሰራሁት ብር 172 ሺህ ብር ነውና ኮሚሽን ጨምሮ አጠቃላይ ከ172 ሺህ ብር ኮሚሽን ወደ 30 ምናምን ሺህ ብር እንግዲህ 218 ሺህ ብር አካባቢ ሰርቻለሁ ማለት ነው። ከዚህ ፕላትፎርም ላይ 218 ሺህ ብር መስራቴ ሳይሆን ዋናው ቁም ነገሩ እዚህ ጋር ማወቅ ያለባችሁ አንድ ነገር፣ እዚህ ጋር የምትጫወቱ ሉኪ ስፒድ ላይ ብዙ ሰዎች እየተሸወዳችሁ ነው። ሉኪ ስፒድ ላይ እኔ እስካሁን 8888 ብር 2 ጊዜ አሸንፌያለሁ። እንዲሁም ደግሞ በተከታታይ ኦልሞስት እንደዚህ እንደምታዩት 50 ብር ማሸነፍ ችያለሁና እዚህ ጋር የምታዩቸውን ስፒን በማድረግ ብቻ ይሄን ሁሉ ጊዜ ማለት ነው እንደምታዩት ስክሮል ተደርጎ ያልቅም ምን ያክል ብር እንደሆነ እናንተ ማስላት ትችላላችሁ። 50 50 68 50 50 50 50 ብር በጣም ብዙ ጊዜ አሸንፊያለሁ ማለት ነው። እና ይሄን ሁሉ ስፒን እንዴት ማግኘት እንደምትችሉ ታውቃላችሁ። የመጀመሪያው ደረጃ ሰው መጋበዝ መቻላችሁ ወሳኝ ነገር ነው። ሰዎችን በመጋበዝ ማግኘት ትችላላችሁ። ከረንትሊ እንደምታዩት እኔ 23928 ብር አለኝ ማለት ነው። አሁን እዚህ ጋር ስክሮል እያደረኩት እንደምታዩት ጨምሮልኛል ማለት ነውና በየሰዓቱ ብር መስራት ትችላላችሁ። ይሄንን ሊንክ ከፈለጋችሁ እዚህ ላይ የተጻፈው ሊንክ ሰርች አድርጉት ቴሌግራም ላይ፣ እዛ ላይ ገብታችሁ መስራት ትችላላችሁ። ቢያንስ ትንሽ እንኳን መስራት እንደኔ ባሰሩ እኔ አሁን 200 ምናምን ሺህ ብር ነው የሰራሁት። እናንተ ደግሞ ቢያንስ 100 ሺህ ብር መስራት አያቅታችሁም።